17ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች የሊጉ መሪ አርሰናል ወደ ሂል ዲክሰን አምርቶ ምሽት 4 ሰዓት ላይ ከኤቨርተን ጋር ይጫወታል። ባለፉት ጥቂት ጨዋታዎች ላይ የቀደመ ብቃቱን ማሳየት የተሳነው አርሰናል ዛሬም ከሜዳው ውጭ በሚያደርገው መርሃ ግብር ሌላ ፈተና እንደሚጠብቀው ይጠበቃል። የመርሲሳይዱ ክለብ ከባለፉት 6 የሊግ ጨዋታዎች 4ቱን ሲያሸንፍ አርሰናል በተመሳሳይ ጨዋታዎች ያሸነፈው 3ቱን ብቻ ነው። የተከላካይ ክፍሉ በጉዳት እየተፈተነ የሚገኘው አርሰናል በምሽቱ ጨዋታ አሁንም የጋብሪኤል ማጋሌሽን፣ ክርስቲያን ሞስኬራን እና ቤን ዋይትን ግልጋሎት አያገኝም። በሌላ በኩል ግን ቪክቶር ዮከሬሽ እና ገብርኤል ጄሱስን ጨምሮ የፊት መስመር ክፍሉ ተጫዋቾች በጥሩ ጤንነት ላይ እንደሚገኙ ተመልክተዋል። አርሰናል ከኤቨርተን በተገናኙባቸው ያለፉት 5 ጨዋታዎች 3ቱን ሲያሸንፍ በሁለቱ አቻ ወጥቷል። ሌላኛው የሳምንቱ ተጠባቂ ጨዋታ ቶተንሃም ሆትስፐር ከሊቨርፑል ምሽት 2 ሰዓት ከ30 ላይ የሚገናኙበት ነው። ጫና ውስጥ የሚገኙት የቶተንሃሙ አለቃ ቶማስ ፍራንክ በሜዳቸውና ደጋፊያቸው ፊት የሚያደርጉት ጨዋታ ይጠበቃል። አሰልጣኙ በሊጉ ከባለፉት 6 ጨዋታዎች ያሸነፉት 1 ጨዋታ ብቻ ሲሆን በውድድር ዓመቱ በሜዳቸው ብዙ መቸገራቸው ደግሞ የዛሬውን የቤት ስራቸውን ከባድ ሊያደርግባቸው ይችላል ተብሏል። በተመሳሳይ ከ5ኛ ሳምንት በኋላ አንድም ጨዋታ በተከታታይ ማሸነፍ ያቃተው ሊቨርፑል ትክክለኛውን መንገዱን ለመያዝ ከሰሜን ለንደኑ ክለብ ጋር ይጫወታል። መሐመድ ሳላህን በአፍሪካ ዋንጫ ምክንያት ያጣው ሊቨርፑል ከቶተንሃም ሆትስፐር ካደረጋቸው ያለፉት 25 የፕሪሚየር ሊግ ጨዋታዎች 17ቱን አሸንፏል። በሊጉ ሁለተኛ ደረጃ ላይ የተቀመጠው ማንቸስተር ሲቲ አመሻሽ 12 ሰዓት ላይ በሜዳው ከዌስትሃም ጋር ይጫወታል። ቀን 9 ሰዓት ከ30 ደግሞ ኒውካስል ዩናይትድ ከቼልሲ የሚገናኙበት ይጠበቃል። ሊድስ ከፓላስ፣ ወልቭስ ከብሬንትፎርድ፣ ብራይተን ከሰንደርላንድ እና በርንመዝ ከበርንሌይ ሌሎች ዛሬ የሚደረጉ ጨዋታዎች ናቸው።